ሰላም በመላው ዓለም የምትከታተሉን ውድ የሰውነት ሚዲያ ቤተሰቦቻችን ለዛሬ ብትሰማቸው ያልናቸውን መረጃዎች ይዘንላችሁ መተናል። በቅድሚያም አርዕስቶችን እነሆ። አንድ ካህን የሚያገለግሉበት ቤተክርስቲያኑ በር አጠገብ ማንነታቸው ባልታወቁ አካላት በጩቤ ተወግተው ተገደሉ። ራሱን መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ 3 አባቶች በይቅርታ ወደ እናት ቤተክርስቲያናቸው ተመለሱ። የጽጓላ ገዳም አባቶች በታጣቂው ኃይሎች ግፍ የተሞላበት ግድያ ተፈጸመባቸው። ለጥያቄ ይፈለጋሉ ተብሎ የተወሰዱት መነኩሴ ለእስር ተዳረጉ። እስከ መጨረሻው ድረስ እንድትከታተሉን የአክብሮት ግብዣችን ነው። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አንድ ካህን የሚያገለግሉበት ቤተክርስቲያኑ በር አጠገብ ማንነታቸው ባልታወቁ አካላት በጩቤ ተወግተው ተገደሉ። በሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቀሲስ ዮሐንስ ግርማ በዛሬው ዕለት ለቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ቤተክርስቲያኑ በር መግቢያ ደጃፍ ላይ ማንነታቸው ባልታወቁ አካላት በጩቤ ተወግተው ሰማዕትነትን ተቀብለዋል። በዚህ አሰቃቂ ግድያ ውስጥ የተሳተፉ ግለሰቦችን ወይም ቡድኖች መንግስት እንዲመረምር በሸገር ሀገረ ስብከት ስር እንዲህ አይነት ግድያቸው ቀጣይነት ሊኖራቸው እንደሚችል ምዕመናን ተናግሯል። ምክንያቱም ደግሞ የሀገረ ስብከቱ ደጋፊና ተቃዋሚ በሚል ቡድን እንደተለየ ብልሹ በሆነው የሀገረ ስብከት አሰራር ይህንን የሚቃወም ከቦታ ይነሳል፣ ከስልጣን ይሻራል፣ አሊያም በቡድን ተቦዳድኖ በዚህ መልኩ መጠፋፋቱ እንዳይነግስ ነው ብለዋል። ራሱን መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ 3 አባቶች በይቅርታ ወደ እናት ቤተክርስቲያናቸው ተመልሰዋል። በይቅርታ ከመለሱት አባቶች መካከልም አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋ የተባሉት መነኮሳት የሚገኙበት ሲሆን ብፁዕ አቡነ ሳዊሮስ መነኮሳቱ ወደ እናት ቤተክርስቲያናቸው ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉት ከፍተኛ ጥረት በመሳካቱ ምክንያት ዛሬ ሰኔ 16 ቀን 2017 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ጋር በመቅረብ እናት ቤተክርስቲያናቸውን ይቅርታ በመጠየቅ ወደ እናት ቤተክርስቲያናቸው በይፋ መመለሳቸውን የሚገልጽ ጽሑፍ በማቅረብ ተመልሰዋል። በዚሁ ጊዜ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት አባታዊ መልእክት አባቶች እንኳን በሰላም ወደ እናት ቤተክርስቲያናችሁ በሰላም መጣችሁ ካሉ በኋላ በመምጣታችሁ በጣም ተደስተናል። እግዚአብሔር እንኳን ወደ መልካሙ መንገድ መርቶ በሰላም ወደ እናት ቤተክርስቲያናችሁ ለመምጣት አበቃችሁ ብለዋል። እናም ቤተክርስቲያን አንድነቷ እንዲጸና አገልግሎቷ እንዲሰፋና የበለጠ እንዲጠናከር የእናንተ መመለስ መልካም ነው። ምዕመናንም የሚያስደስት ስለሆነ እንኳን በደህና መጣችሁ። የቤተክርስቲያንን አንድነት በማጽናት አገልግሎታችንን አጠናክረን እንቀጥላለን ብሏል። ከተመለሱት አባቶች መካከል አባ ወልደ ኢየሱስ ኢፋ ባሰሙት ቃል እኛ ያደግነው በቤተክርስቲያናችን ስር ነው። የሚፈልገን የሚጠራን ስናጣ ዝም ብለን ተቀምጠን ነበር። ይሁንና ብፁዕ አቡነ ሳዊሮስ ፈልገው ኑ ልጆቼ ወደ እናት ቤተክርስቲያናችሁ ተመለሱ ብለው ሲጠሩን እሺ ብለን ወደ ቅድስት ቤተክርስቲያናችን ተመልሰናል በማለት መልእክታቸውን አጠቃለዋል። ሌሎችም አባቶች የነበረውን ሁኔታ በማብራራት በዚህ ምክንያት ከስራ የተባረሩ እንዲመለሱና አገልግሎቷ በተጠናከረ መንገድ እንዲቀጥል አደራ በማለት በሰላም ወደ ቤተክርስቲያን በመመለሳቸው የተሰማቸውን ደስታ ገልጸዋል። የዝቋላ ገዳም አባቶች በታጣቂ ኃይሎች ግፍ የተሞላበት ግድያ ተፈጸመባቸው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን የተሳሳተ አመለካከት የሚያሳይ ነው። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይና አሳዛኝ ልብ የሚሰብር ተግባር ነው። አባቶቻችን የሞቱት ለአፍታ በሚያልፍ ምድራዊ ሕይወት ሳይሆን በክርስቶስ ከዘላለም ሕይወት ጋር ለመኖር ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያላቸውም ለዚህ ነው። የሰማዕታት ሕይወት የምድርን ክብር ትተው የሰማይን ክብር በመሻት የተደረገ ተጋድሎ ነው። እነዚህ አባቶችም በእምነት የጸኑ፣ በፍቅር የበረቱ፣ በሰማዕትነትም ያሸነፉ ናቸው። ለጥያቄ ይፈለጋሉ ተብለው የተወሰዱት መነኩሴ ለእስር ተዳረጉ። ከገዳማቸው ሂዶ በየኔታ ይባቤ ተመክሮ ያልተጽናና ተገስጾ ያልተረጋጋ ከመስቀላቸው ተባርኮ ከጸበሉ ተጠምቆ እረፍተ ሕሊና ያላገኘ ሰው የለም ማለት ይቻላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቅ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ለጊዜው ምክንያቱ በግልጽ ባይታወቅም ለጥያቄ ይፈለጋሉ ተብለው ቢወሰዱም እስካሁን አለመፈታታቸውን ለማወቅ ችለናል። የአካባቢው ሹማምንት ትዕዛዙ የበላይ እንደሆነ ተናግረዋል። ከ1979 ዓ.ም ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና የቅዱሳት መጽሐፍ ትርጓሜን ያስተማሩት እኚህ አባት አሁንም በማስተማር በርካታ
በርካታ ደቀ መዛሙርትን ያስመረቁ የክብረ ደናግል ቅዱስ ላሊበላ አንድነት ገዳም መስራችና አበምኔት አስተዳዳሪ ናቸው። እንደ አባትነታቸው ትጉህ አበምኔት ናቸው። መቆፈሪያ ይዘው እርፍ አርቀው ሞፈር ጠርቀው አርሰው ቆፍረው ትሩፋት ሰርተው ገዳም ገድመው የኖሩና የሚኖሩ አባት ናቸው። ያለ መሰረት የሚቆም ቤት የለም። ያለ ግድግዳም ቤት ሊባል የሚችል ቤት የለም። ያለ ጣራም የሚያኖርም ቤት የለም። አንድን አባት ማሰር ሙሉ ቤትን እስከ መሰረቱ ማፍረስ ነው። የኔታ ይባቤ ማለት ከቤተ መንግስት እስከ ቤተ ክህነት ላለው መዋቅር መሰረትም ጣራም ግድግዳም ሆነው ሲያኖሩ የኖሩ አባት ናቸው። እንደ ሰባኪ ዞረው የሚያስተምሩ እያስተማሩም ያሉ ሐዋርያ ናቸው። ሊቁ አባታችንን ሲሸልሙ እንጂ ሲታሰሩ መስማት ትልቅ ዕዳ ነው። ለሀገር ባበረከቱት የወንጌል፣ የሰላም፣ የልማት፣ የቅኔ፣ የሀገር በቀል እውቀት፣ የአቡሻህር የአርአያነት አስተዋጽኦ ሽልማታቸው እስራትና እንግልት ሊሆን አይገባም። የኔታ ያለ ወግና የሁሉም መምህር፣ የሁሉም አባት፣ የሁሉም ዘር ቀለም ሳይለዩ አስተማሪ፣ የሁሉም ፊት ደረት ሳይለዩ ገስጾ መካሪ ናቸው። የናዳ ገዳም አበምኔት፣ አትክልተኛው መናኝ፣ የአረንጓዴው ልማት ፈርቀዳጅ፣ የሊቃውንት ምሳሌ፣ የቀለም ቀንዱ የኔታ ይባቤ ቤተክርስቲያን የሰጠችን ሰነዳችን ነው። ህሊናቸው በእውነት አካላቸው በጾም በጸሎት የታሰረ እውቀታቸው በጉባኤ ቤት በሊቃውንት አእምሮ የተቸነከረ ከምእመናን ልቦና የተጣመረ የክርስቶስ እስረኛው መናኝ ምናቸው ይታሰራልና ሰነዳችን አታጣፉብን። የኔታን ስትፈቷቸው ክብሩ ለእናንተ ነው። ባትፈቷቸው ጥቃቱን ከምትነግሩን አልባልታ በላይ የሃይማኖታዊ ጥቃት ማረጋገጫ ማህተም ይሆናል። የኔታ ሰነዳችን ናቸው ስንል የቤተክርስቲያን ማስቀጠያ ካርታዎቻችን የጉባኤ ቤተ መምህራንና እውነተኛዎቹ የገዳማት አባቶች ናቸው ማለት ነውና ሰነዶቻችን አታሽሹብን እያሉ ይገኛሉ። የጸሎት ቤትንም ትምህርት ቤትንም ማቃጠል ነው። በምእመናን የኔታ ይባቤ ይፈቱ የሚል ታላቅ ሰላማዊ የተቃውሞ ሰልፍ ዛሬ በዳንግላ ወረዳ አፈሳ ከተማ ተደርጓል። መንግስት ያሰራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ የአራቱ ጉባኤ መምህርና የሁለቱ ገዳማት አበምኔት የኔታ ይባቤ በላይን በአስቸኳይ እንዲፈቱ በተደረገው ሰላማዊ ሰልፍ ተጠይቋል። በሰልፉ ላይ ከተስተጋቡ መፈክሮች መሀልም ቅዱስ ሲኖዶስ ቤተክርስቲያንንና መምህሮቻችንን ያስከብር፣ የአብነት ተማሪዎችና መምህራንን በማሰር የሚገኝ ድል የለም፣ ፍትህ ለአባታችን፣ ሃይማኖትና ፖለቲካ የተለያዩ ናቸው፣ ሌሎችም ይገኙበታል። ወሌላኛው መረጃችን ስናልፍ ደቀ መዛሙርቱ ከምርቃት በፊት በህብረት ቅዱስ ስጋውንና ክቡር ደሙን በትናንትናው ዕለት ተቀብለዋል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት በጋራ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ተቀበሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ በ2017 ዓ.ም በልዩ ልዩ የስነ መለኮት የትምህርት ዘርፎች እጩ ተመራቂ የሆኑ 90 ደቀ መዛሙርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በጋራ የጌታችንን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ተቀብሏል። ስርዓተ ቅዳሴው በዩኒቨርሲቲው ፕሬዝዳንትና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፊልጶስ ተመርቷል። ምንም እንኳን የክርስቶስ ስጋው ደሙ መቀበል የኦርቶዶክሳውያን የግዴታ ውዴታ ቢሆኑም በህብረታዊት ቤተክርስቲያን ደቀ መዛሙርቱ በጋራ መቀበላቸው ሌሎችንም የሚያነሳሳ ተግባር ነው። ለዛሬ ያዘጋጀንላችሁ ለዚህ አበቃ። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ሀሳባችሁን አጋሩ።